በጣም ደስ የሚለኝና እኔ በጣም ደግሞ የምጠቀመው ነገር ፖድካስት ክሬት ማድረግ ትችላላችሁ። የራሳችሁን ፖድካስት ክሬት ማድረግ ትችላላችሁ እና ሪሶርስ ፊድ አድርጋችሁት ከነዛ ውስጥ ቴይለር አድርጋችሁ ምን አይነት ፖድካስት እንደምትፈልጉ የትኛው ፖይንት ላይ ኢንፈሳይዝ እንዲያደርግ እንደምትፈልጉ ምን አይነት ስታይል ኦፍ ኮንቨርሴሽን እንዲሆን እንደምትፈልጉ ምናምን ፕሮምታችሁ ላይ ቴይለር ካደረጋችሁ እንደዚህ አይነት ፖድካስት መስራት ትችላላችሁ። እና ሰላም ጋይስ እንዴት ናችሁ? ሲማ እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ላሳያችሁ የፈለግኩት ከዚህ በፊት ተከታታይ 2 ቪዲዮዎችን ሰርቼ ነበር እና ስለ ኤአይ ነው ኢንትሮዲውስ ያደረግኩት። አንዳንድ ጥያቄዎችን ሳይ ነበረ። ስፔሲፊክሊ የተለያዩ ኤአዮች አሉ ስፔሲፊክ ነገር የተለያየ ነገር ላይ ስፔሻላይዝ የሚያደርጉና ኢንትሮዲውስ ብታደረጊን የሚሉ ጥያቄዎችን ስላየው በዛሬ ቪዲዮ ከቻት ጂፒቲ ውጪ ላስት ታይም ሞር ኦፍ ቻት ጂፒቲ ላይ ያተኮረ ነበር። ከቻት ጂፒቲ ውጪ በተለይ ደግሞ ለማንበብና ከትምህርት ጋር የተያዙ ነገሮችን ሪሰርች ምናምን የምትሰሩ ሰዎች ምናምን እኔ በጣም ለትምህርቴ ለጥናቴ ምናምን የምጠቀምበት ነው የማሳያችሁ ማለት ነው። የራሱ የሆኑ ስትሮንግ ፖይንቶች አሉት ከቻት ጂፒቲ የሚለይበት ማለት ነው። እና እነሱን ነገሮች እነግራችኋለሁ እንዴት እንደምትጠቀሙ የተወሰነ ሼር አድርጌ ነበር ቲክቶክ ላይ፣ ግን እንዴት እንደምትጠቀም ያሳይኝ ስላላችሁኝ እሱን ላሳያችሁ ነው ያሰብኩት ማለት ነው። ይሄ ዌብሳይት ኮምፕሊትሊ ፍሪ ነው። ኖትቡክ ኤልኤም ይባላል። ሰርች ብታረጉ ጉግል ላይ ኖትቡክ ኤልኤም ብላችሁ ሰርች ብታደረጉ ታገኙታላችሁ ማለት ነው። ከዛ እዚህ ጋር ትራይ ኖትቡክ ኤልኤም ትላላችሁ። ጉግል ያው ጂሜላችሁን ተጠቅማችሁ እኔ ኦሬዲ ሳይን አፕ ስላደረግኩ ነው። ሳይን አፕ አድርጋችሁ ከዛ ሁልጊዜ የምትከፍቷቸው ኖትቡኮች አሉት ላይክ እንደ መጽሐፎች ኖትቡኮች ኦርጋናይዝ ማድረግ ትችላላችሁ እና እያንዳንዱን ነገር ሴቭ ያደርግላችኋል። ሳይን አፕ ካላረጋችሁ ግን እያንዳንዱ ላይክ ስትገቡ እንደ አዲስ ነው። ፋይላችሁን ኮሌክት አድርጋችሁ ኦንላይን ሴቭ ማድረግ ከፈለጋችሁ ጂሜላችሁን ተጠቅማችሁ ሳይን አፕ ታደርጋላችሁ ማለት ነው። ከዛ ምንድን ነው የምናደርገው እዚህ ጋር ክሬኤት ኒው ኖትቡክ ትላላችሁ። ከዛ በኋላ እኔ የምናደርገዋለን። ይሄኛው ጥቅሙ ምንድን ነው? አንደኛ ኦርጋናይዝድ ማድረግ ትችላላችሁ ፕሮጀክቶችን፣ የተለያዩ ኖትቡኮችን እና ሁለተኛው ጥቅሙ ደግሞ ምንድን ነው? አሁን ለምሳሌ ቻት ጂፒቲ አንዳንድ ጊዜ አሁን ለምሳሌ ትራንስሌት ለማድረግ ምናምን ነገር የተወሰነ አሁን የሚዘላቸው ነገሮች አሉ ማለት ለምሳሌ የሆነ ፋይል አፕሎድ አድርጌለት እዚህ ላይ ያሉትን እያንዳንዱን ቃል በቃል ንገረኝ ስል የሆነ ሰመራይዝ አድርጎ ምናምን የተወሰነ ግን የሆነ ሙሉን ነገር ማየት የምትፈልጉ ከሆነ እዚህ ኖትቡክ ላይ ግን የሆነ ነገር አሁን ለምሳሌ እኔ ጃፓንኛ ክላሶች ምናምን ስላሉ ሪሶርሶቹ ፒዲኤፎቹ ምናምን በጃፓን የሆኑ ክላሶች አሉ። ስለዚህ እነሱን አፕሎድ ሳደርግ ምንም ነገር ሳትቀናንስ ጀስት ትራንስሌት አድርግልኝ ስል ሙሉውን ኢቨን ጃፓኒዙን በግራ በኩል እንግሊዝኛውን በቀኝ በኩል አድርጎ እያንዳንዱን ከየት እንዴት እንደመጣ ያሳያቸዋል። ሶርሱን ደግሞ እያንዳንዱን የትኛውን ሀሳብ ከየትኛው ጋር እንደወሰደ ያሳያቸዋል። ሲቀጥል ደግሞ በጣም ብዙ ፋይሎችን እስከ 50 የሚደርሱ ፒዲኤፎችን አንድ ኖትቡክ ላይ አፕሎድ ማድረግ ትችላላችሁ። ከዛ ቻት ጂፒቲ አሁን የተለያየ አንዳንዴ የሆነ ሊሳሳት ይችላል ወይ ደግሞ እናንተ ካስገባችሁት ፋይል ውጭ የሆነ መልስ ሊመልስ ይችላል ምናምን። ይሄ ግን ፋይሎችን ብዙ ኢቨን ዩቲዩብ ራሱ አንደኛው ሌላው ስትሪንግስ ደግሞ ሊንክም አፕሎድ ማድረግ ትችላላችሁ። ሊንክ አፕሎድ ማድረግ ትችላላችሁ። ጉግል ድራይቭ ካላችሁ እሱን አፕሎድ ማድረግ ትችላላችሁ። ዌብሳይቶችን ሊንኮችን አፕሎድ ማድረግ ትችላላችሁ እና የተለያየ የሪሶርስ አይነቶችን አፕሎድ አድርጋችሁ ከነዛ ውስጥ ከፈለጋችሁ ሰመራይዝ ስፔሲፊክሊ የሆነ ነገር ጥያቄ የት እንዳነበባችሁ ግራ ገብቷችሁ ግን አሁን ለምሳሌ ትልቅ መጽሐፍ ካለ ብዙ ፔጅ ያለው መጽሐፍ ከሆነ እሱን ሁሉ ፔጅ አገላብጣችሁ ምናምን ነገር ላይክ ማለት የሆነ አንዳንዴ ታይም ሴቭ ለማድረግ እንደዛ የምትጠቀሙበት ሰዓት ላይ የሆነ ስፔሲፊክ ጥያቄ እንትን ስትሉት አፕሎድ ካረጋችሁት ማቴሪያል በሙሉ ሰርች አድርጎ በሰከንዶች ውስጥ መልስ ይሰጣችኋል ማለት ነው። እሱ በጣም ትልቁ አድቫንቴጅ ነው። ትራንስሌት ለማድረግ በጣም አኪዩሬት የሆነ ዲቴል የሆነ ትራንስሌሽን ይችላል። ሲቀጥል ደግሞ ከቻት ጂፒቲ የበለጠ አማርኛ ለምሳሌ እንግሊዝኛ ፋይሎችን አፕሎድ አድርጋችሁ ወደ አማርኛ ትራንስሌት አድርግልኝ ብትል የቻት ጂፒቲ አማርኛ በጣም ዊርድ ነው። ላይክ ምንም ማለት የሆነ አንደርስታንድ የምታደርጉት ነገር አይደለም። ግን ይሄኛው ኖቲስ ያደረግኩት ነገር ኦልሞስት እንደ ጉግል ትራንስሌት ያህል አኪዩሬሲ ያለው። ስለዚህ አማርኛ ሞር ጎበዝ ነው ማለት ነው። እና ሌላው ደግሞ
ኢቨን በጣም በጣም ደስ የሚለኝና እኔ በጣም ደግሞ የምጠቀመው ነገር ፖድካስት ክሬት ማድረግ ትችላላችሁ። የራሳችሁን ፖድካስት የራሳችሁን ፖድካስት ክሬት ማድረግ ትችላላችሁ እና ሪሶርስ ፊድ አድርጋችሁት ከነዛ ውስጥ ቴይለር አድርጋችሁ ምን አይነት ፖድካስት እንደምትፈልጉ፣ የትኛው ፖይንት ላይ ኢንፈሳይዝ እንዲያደርግ እንደምትፈልጉ፣ ምን አይነት ስታይል ኦፍ ኮንቨርሴሽን እንዲሆን እንደምትፈልጉ ምናምን ፕሮምታችሁ ላይ ቴይለር ካደረጋችሁ እንደዚ አይነት ፖድካስት መስራት ትችላላችሁ። እና ላይክ አሁን ለምሳሌ አንዳንዴ እኔ ቀኑን ሙሉ የሆነ ብቻ ሳነብ ምናምን ስክሪን በጣም በቃ አይኔን ይደክመኛል፣ ራሴን ያመኛል ምናምን። ስለዚህ ስክሪን ታይም ለመቀነስ ሲቀጥል ደግሞ የተለያየ የምታነቡበትን ታይፕ ሴንሰሪ ኢንፑቱን ታይፑን ብታለያዩ ጥሩ ነው። ሰው ለምሳሌ ማንበብ ብቻ ሳይሆን መስማትም የተለያየ ሴንሳችሁን ስለሆነ እንትን የሚለው ሞር ያንን ነገር ትይዙታላችሁ፣ አንደርስታንድ ታደርጉታላችሁ ኤንድ ሚሞራይዝ ታደርጉታላችሁ። ስለዚህ ምን አደርጋለሁ ሲደክመኝ የሆነ ፋይል ፊድ አደርግለታለሁ፣ ፖድካስት እንሰራለሁ፣ ወርክአውት እያደረግኩ ኩክ እያደረግኩ ወይ የሆነ ነገር እየሰራው ምናምን ያን ፖድካስት እሰማለሁ ማለት ነው። እና ኢት ሜክስ ቲንግስ ኢዚየር። ኢቨን በአማርኛም ፖድካስቱን ሞክሬው አውቃለሁ። ኢትስ አክቹሊ ጉድ። ያው ፕሮናውንሴሽኑ አንዳንድ የተወሰነ ላይክ አሜሪካን አማርኛ አይነት ነገር ይመስላል፣ የዲያስፖራ አማርኛ ምናምን ነገር ሊመስል ይችላል። ግን ሶፋር እኔ ላይክ በጣም በጣም ስፔሻሊ ከቻትጂፒቲ አንጻር በጣም የአማርኛ እንትኑ ጥሩ ነው ማለት ነው። ሶ ሌትስ ጎ ኤንድ ፋይል አፕሎድ አድርጌ ከዛ በኋላ እንዴት እንደምጠቀመው ዝርዝሩን አሳያቸዋለሁ። ሶ እዚህ ጋር ቹዝ ፋይል የሚል ካላችሁ ከዛ በኋላ የምትፈልጉትን ነገር አፕሎድ ታደርጋላችሁ ማለት ነው። ለምሳሌ እኔ ለዚህ ቪዲዮ ምሳሌ ብዬ ያስቀመጥኩት ይሄ ያለ ለቀጣይ ቪዲዮ ሰራበታለሁ ብዬ ያሰብኩት መጽሐፍ ነው። ሶ አንድ መጽሐፍ ነው የመረጥኩት፣ ግን በቃ እስከ አይ ቲንክ ማክሲመም ሊሚት አለው አክቹሊ። እና ደግሞ አፕሎድ የምታደርጉበት የአንዱ ፋይል ሳይዝ ሊሚት አለው። ሶ አንደኛው ወደ 200 ሜጋባይት ኦር ሰምቲንግ ይመስለኛል። ሶ እስከዛ ድረስ ሊሚት እስከ 50 ምናምን የሚሆን ሪሶርስ አስባችሁታል። ከዛ ደግሞ ያ ሲያልቅባችሁ ደግሞ ሌላ ነው እሱ ክሬት ማድረግ ትችላላችሁ። ሶ በጣም 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 አሪፍ ነገር ነው ማለት ነው። ሶ ይሄንን አፕሎድ አደርግለታለሁ። ከዛ እዚህ ጋር ሶርሶችን ያስቀምጥልኛል ማለት ነው። እና ሌላም መጨመር ፈልጋለሁ ሶርስ፣ ለምሳሌ ዩቲዩብ ሊንኮችን አስገባለታለሁ። ሶ ኦኬ እንትን ከሆነ የዩቲዩብ ሊንክ ከሆነ እዚህ ጋር ነው የምትሄዱት። ዩቲዩብ የሚል ስፔሲፊክሊ የራሱ ሊንክ አለ። ሶ እዚህ ጋር ሊንክ አለኝ። እዚህ ጋር ኖሽን ነው እየተጠቀምኩ ያለሁት። በጣም ኦርጋናይዝ ለማድረግ በጣም ነው የምወደው ይሄን ነገር። ይሄንን ኮፒ ሊንክ እንለውና ከዛ እዚህ ጋር ፔስት እናደርገዋለን ማለት ነው የዩቲዩብን ሊንክ። ከዛ እዚህ ጋር ያመጣላችኋል። እስቲ ተጨማሪ ዩቲዩብ ሊንክ አድ እናድርግለት። ሶ ሁለተኛውን ሊንክ አመጣና እዚህ ጋር ኮፒ ሊንክ ኤንድ እዚህ ጋር እናስገባለታለን። ከፈለጋችሁ ደግሞ እስቲ ለእናንተ ለማሳየት ያህል ዌብሳይት ሊንክም ላስገባበት። ግሉኮስ ሪቮሉሽን መቼም ዌብሳይት አላት። ሶ ለምሳሌ ሌትስ ጀስት ሴይ ዲስ ፔጅ ከሆነ ጀስት የዌብሳይቱን ሊንክ ኮፒ ታደረጉትና እዚህ ጋር ሶርስ ላይ አርት ላላችሁ፣ ከዛ በኋላ ወደ ታች ስታደረጉ እዚህ ጋር ሊንክ ላይ ዌብሳይት የሚላለ ማለት ነው። ሊንክ ታደረጋላችሁ። ሶ ስትቸኩሉ ወይ ደግሞ የሆነ ነገር ቶሎ እንትን ማለት ከፈለጋችሁ ዩቲዩብ አሁን ለምሳሌ የ2 ሰዓት የ3 ሰዓት ቪዲዮ ከሆነ የትምህርት እንኳን ቪዲዮ ቢሆን ላይክ እንትን ማለት ትችላላችሁ። ጀስት እንዳለ አፕሎድ ትርጉና የምትፈልጉትን ጥያቄ መጠየቅ ላይክ የፈለጋችሁትም ደግሞ ብዙ ቱሎች አሉት። አሁን እነሱን አሳያችኋለሁ። ከዛ ሶርሳችሁን እንደዚህ የፈለጋችሁትን ካስገባችሁ በኋላ እዚህ ጋር የተለያዩ እንትኖች አሉት፣ ቱሎች አሉት። ሶ እኔ ምንድነው የማደርገው ሳነብ መጀመሪያ ለምሳሌ የሆነ ነገር የሆነ ማቴሪያል ከመጀመሪያ በፊት ለእናንተም ይሄን ሪከመንድ አደርጋችኋለሁ። ጥያቄ መስራት ጀምሬያለሁ እና በጣም በጣም ኢትስ ሄልፕፉል በጣም ምክንያቱም ኦ ማይ ጋድ ምክንያቱም እዚህ ጋር ስተዲ ጋይድ አለው። በጣም ነው የምወደው ይሄንን ማለት ነው። ስተዲ ጋይድ አለው። ሶ ይሄንን ክሬት አድርግ ስለው እዚህ ጋር ሰርቶ ጀነሬት ያደርግና እዚህ ጋር ያስቀምጥልኛል ሪዛልቱን ማለት ነው። ሶ ይሄ ምንድን ነው የሚያደርገው ከማቴሪያላችሁ ላይ ጥያቄዎችን አይምሯችሁን የሚፈትኑ ጥያቄ ያወጣላችኋል። እኔም የማደርገው አንድ በዚህ በኖት ቡክ ኤሌም
ይሄን ጀነሬት አድርጌ ማቴሪያሉን ኦር ፒዲኤፉን ከማንበቤ በፊት ጥያቄዎቹን አያቸዋለሁ። ሶ ከዚህ ማቴሪያል ምንድነው ኤክስፔክት የማደርገው፣ ምንድነው ማንበብ ያለብኝ፣ ፎከሱ ምንድነው፣ ቴካዊው ምንድነው፣ ላይክ ዩ ኖ እንትን አደርገዋለሁ፣ እንዴ ነው ፕራይም አደርገዋለሁ፣ አይምሮዬን አዘጋጀዋለሁ ማለት ነው። ሶ ልክ ሳነበው ኦኬ ይሄ ነበር ለካ ይሄን ጥያቄያቸዋለሁ፣ ላይክ አይምሮዬ ላይ ጥያቄዎችን አስቀምጬ ሳነበው እነዛን ጥያቄዎች ለመመለስ አነባለሁ እና ዳት ዌይ ልክ ያንን ነገር ሳገኘው አላልፈውም፣ ኢምፖርታንት እንደሆነ አውቃለሁ ማለት ነው። እና በጣም 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 ኢትስ ሪሊ ሄልፕፉል። እና አሁን እዚህ ጋር እንደዚህ አድርጎ አዘጋጅቶልኛል። ሶ ኩዊዝ ሶ እኔ አንድ በኖትቡክ የለም እና አንድ ደግሞ በቻትጂፒቲ ፕሮምፕት አለኝ ጥያቄ የምጠይቀው ኦሬዲ የተዘጋጀ ፕሮምፕት አለኝ እዚህ ጋር። ሶ ለምሳሌ እዚህ ጋር ኤአይ ፕሮምፕትስ የሚል አለኝ። ባይ ዘ ዌይ በጣም እንደዚህ ማዘጋጀት አለባችሁ ሁሌ እንደ አዲስ ከመጻፍ ማለት ነው። እዚህ ጋር ስተዲ ለማነብበት ነገር የምጽፋቸው ነገሮች አሉኝ። ሶ ልክ ስጀምር ይሄንን ነው የምጠቀመው። ሶ ፕሪ ሌክቸር ጋይዲንግ ኩዌስችን፣ ሪፍሌክሽን ፕሮምፕትስ ኤንድ አክቲቭ ሪኮል፣ ሰልፍ ቴስት ኩዌስችን አዘጋጅልኝ ብዬ በኖትቡክ የለም እና በቻትጂፒቲ ይጠቀምና እነዛን ጥያቄዎች አያቸውና የሚደጋገሙ ቲሞች ይኖራሉ፣ የሚደጋገሙ ቃላት ኮንሰፕቶች ይኖራሉ። ልክ እነሱ ኦኬ ሶ ይሄ ነገር እነዚህ ነገሮች ኢምፖርታንት ናቸው ማለት ነው። ልክ ሳነብ ቴካዊውን ቶሎ አገኘዋለሁ ዩ ኖ እና በጣም በጣም ኢትስ ሪሊ ሄልፕፉል። ሳነብ በደንብ ቶሎ በቃ አይ ኖ ዌር ቱ ፎከስ፣ አይ ኖ ዌር ቱ ጎ፣ ኦሬዲ ማፑ አለኝ። ገባችሁ? የሆነ ካርታ ይዛችሁ ቨርስስ ካርታ ሳትይዙ ዝም ብላችሁ ዲስከቨር እንደማድረግ አይነት ነው እና በጣም በጣም ሄልፕፉል ሆኖ አግኝቼዋለሁ። ሶ ይሄንን እዚህ ጋር እንደዚህ ያስቀምጥላችኋል። አንብባችሁ ብቻ የሆነ ነገር አግኝታችሁ ከዛ በኋላ ወደ ማቴሪያላችሁ መሄድ ትችላላችሁ። እና ካነበብኩ በኋላ ደግሞ የሆነ ነገር አሁን ለምሳሌ ላይክ በጣም ፎከስ ማድረግ በጣም ሬሌቫንት ያልሆነ ነገር ጀስት ዝም ብዬ ራፍሊ ማየት የምፈልገው ነገር ከሆነ ሰመሪም አለው። ሪፖርትስ የሚለው ላይ ስትገቡ እዚህ ጋር ብሪፊንግ ዶክ የሚላለሁ እዚህ ጋር ስታዘጋጁ ሰመራይዝ አድርጎ ቴክ አዌይ ፖይንቶችን ኦኬ ይሄ ነገር ማቴሪያል ሪሊ ዋናው ሀሳብ ምንድን ነው፣ ዋናው እንድንወስድ የፈለገው ነገር ምንድን ነው ጸሐፊው የሚለውን ነገር ሰመራይዝ አድርጎ የተወሰነ እንትን ይሰጣችኋል ማለት ነው። እና እንደዚህ ማድረግ ትችላላችሁ። ሲቀጥል ያው ኢቭን የራሳችሁን ክሬት ማድረግ ትችላላችሁ። ለምሳሌ ፖስት ለማድረግም ከሆነ ብሎግ ፖስት አለ፣ ኤዲት ማድረግ ትችላላችሁ። እዚህ ጋር ኤዲት ብላችሁ የተወሰነ ፕሮምፕቱ እዚህ ጋር አውቶማቲክሊ ዲፎልት የተቀመጠ ነገር አለ። ግን ኤዲት አድርጋችሁ እናንተ ደግሞ ለእናንተ ስፔሲፊክሊ ለኦዲየንሳችሁ የምትፈልጉትን ነገር ቴይለር አድርጋችሁ ፕሮምፕት ፊድ ማድረግ ትችላላችሁ። እዚህ ጋር ለምሳሌ ለሶሻል ሚዲያ ከሆነ ማይ ጋድ። ሲቀጥል ደግሞ የራሳችሁን ፍሮም ስክራች ክሬት ማድረግ ትችላላችሁ። በቃ የሆነ ሌላ ስፔሲፊክሊ የሆነ ነገር የምትፈልጉት ካለ እሱን እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ማይ ፌቨራይት ፓርት ፖድካስት ያልኳችሁን ላሳያችሁና እዚህ ጋር ይኸው እዚህ ጋር ኦዲዮ ፖድካስት ይላል። አሁን እዚህ ጋር ክሬት ማድረግ ማለት ስፔሲፊክሊ ፎርማቱ ምንድን ነው የምትፈልጉት። እዚህ ጋር ዲፕ ዳይቭ፣ ብሪፍ አጭር ነው ወይስ በደንብ ጠለቅ ያለ ነገር ነው የፈለጋችሁት፣ ክሪቲክ ነው የፈለጋችሁት ነው ወይስ የሆነ ክርክር ነገር ነው የፈለጋችሁት፣ አጭር ከ10-15 ደቂቃ ነው የፈለጋችሁት ነው ወይስ ዲፎልት ከሆነ በአብዛኛው ከ20 እስከ 30 ደቂቃ የሚሆን ሎንግ ደግሞ 40-45 ደቂቃ 1 ሰዓት ድረስ ደቂቃውን መምረጥ ትችላላችሁ ማለት ነው። ከዛ ደግሞ እዚህ ጋር ኦሬዲ ባይ ዲፎልት የተቀመጡ ነገሮች አሉ። ግን ፖድካስቱን በጣም የሆነ ይበልጥ እንትን ለማለት ለመጠቀም ከፈለጋችሁ የራሳችሁን ቴይለር አድርጋችሁ እዚህ ጋር ፕሮምፕት ማስገባት። እኔ ኦሬዲ ክሬት ያደረግኩት ለምሳሌ ፕሮምፕት አለኝ እዚህ ጋር ለምሳሌ ሌትስ ሴይ ዲስ እንትን እንበል፣ ይሄንን ኮፒ እናድርግና እንትን እንበለው ፖድካስት ውስጥ እናስገባው። ሶ ለማጠናበት ይውላችሁ እዚህ ጋር አለኝ አይደለ ፖድካስት ክሬት ለማድረግ። ስለዚህ ኦል አይ ኒድ ቱ ዱ ኢዝ የሆነ የማነበው ነገር ሲኖር ይሄንን ነገር ታይትሏን ብቻ ኤዲት እያደረግኩ ይሄንን ነገር አስገባለሁ። እንደ ኤምአይቲ ሃርቫርድ ኤአይ ፕሮፌሰር አክታርግ ምናምን ብዬ እነዚህ ነገሮች አስገባለታለሁ። ይሄንን ራሱ ክሬት ያደረግኩት ቻትጂፒቲን ተጠቅሜ ነው። ሶ የምፈልገውን ነገር ለዚህ አሪፍ ኤአይ ፕሮምፕት ስጠኝ በሚል ማለት ነው። ሶ ፖድካስት ብቻ ፍላሽ ካርድ ምናምን እንደዚህ አይነት ነገር ኦሬዲ ፕሮምፕት ሴቭ አድርጋችሁ ብታስቀምጡ አሪፍ ነው። ሶ እዚህ ጋር ይሄንን አስቀምጥለታለሁ። ከዛ ጀነሬት ትላላችሁ ማለት ነው።
ስለዚህ የፖድካስቱ ኢት ማይት ቴክ አ ዋይል እስከዛ ድረስ እዚህ ጋር ደርሶልናል። ለምሳሌ እዚህ ጋር ሰመሪው ደርሷል ማለት ነው። ይሄ ብሪፊንግ ዶክመንት ነው። ስለዚህ ሰመሪውን እያንዳንዱን ነገር እንደዚህ እጥር ምጥን ባለመልኩ ኮንተንቱ ምንድነው ምንድነው ከዚህ መጽሐፍ መወስደው ነገር ሊባል አሁን እዚህ ጋር ከዩቲዩብም ከዌብሳይቱም ከፒዲኤፉም ሌሎችም ሪሶርሶች ቢኖሩ ከነዚህ ሁሉ ሲንተሳይዝ አድርጎ እንደዚህ አይነት ዶክመንት ይሰራላችኋል። ሶ እንትን ማለት ትችላላችሁ ማለት ነው። እዚህ ጋርም ደግሞ እዚህ ጋር የሶሻል ሚዲያውን ክሬት እያደረገ ነው። ሶ እንደዚህ እና በጣም ደግሞ ሌላ ደግሞ ያልኳችሁ አሁን ኢቭን በአማርኛ ለምሳሌ በአማርኛ ክሬት አድርግ የሆነ ነገር ልበለው ለምሳሌ ለምሳሌ ይሄንን እንበለውና እዚህ ጋር እንግሊሽ ይላል አይደለ? በአማርኛ ማለት ትችላላችሁ። አክቹሊ በጣም አሪፍ ነው። እኔ ከጠበቅኩት አንፃር በጣም አሪፍ ነው ማለት የሆነ ትረዱታላችሁ ነገር እና እንግሊዘኛ የሚያስቸግራችሁ ሰዎች በአማርኛ መቀየር እና ተርጉማችሁ የሆነ ነገሮችን ለመረዳት ይበልጥ የምትፈልጉ ሰዎች እንደዚህ መጠቀም ትችላላችሁ ማለት ነው። ሶ ጀነሬት ብየዋለሁ። ሶ እዚህ ጋር ደግሞ አሁን ለምሳሌ ብሎግ ለሶሻል ሚዲያ ፖስት የሚደረገውን ነገር ጨርሶልኛል ማለት ነው። አሁን ይሄ ምንም ሞዲፋይ ሳላደርግ በራሱ ፕሮምፕት ነው። ግን ከፈለጋችሁ እናንተ ስፔሲፊክሊ ቴለር ማድረግ ትችላል። አይ ቲንክ ብዙ ሰው ያው ይጠቀመዋል ብዬ አስባለሁ። እንደዚህ ይጨርስላችኋል ማለት ነው። እና እስቲ የፖድካስቱን ካለቀ የፖድካስቱን ባሳያችሁ ደስ ይለኛል። እስቲ ሪሎድ እናድርገውና ከጨረሰ እናያለን። እስቲ ላልጨረሰም ኢቨን ቪዲዮ ራሱ ክሬት ማድረግ ትችላላችሁ። ያው ማለት ምንም አይልም። ፎር ሹር ቪዲዮ የተሻለ ክሬት ማድረግ የሚችሉ ኤአይ ቱሎች ሌሎች ይኖራሉ ብዬ አስባለሁ። ግን ምንም አይልም። አሁን ለምሳሌ አጭር ብሪፍ ቪዲዮ ክሬት እናድርግ። እዚህ ጋር የተለያዩ ነገሮችን መምረጥ ትችላላችሁ። አኒሜ፣ ዋይት ቦርድ ኦር ዋተር ከለር ምናምን እያላችሁ መምረጥ ትችላላችሁ። እስቲ ሌት ሴይ አኒሜ እስቲ ዋይት ሌላውን አክቹሊ ሞክሬው አላውቅም። እኔ ጀስት ኖርማሉን ነው ሞክሬ የማውቀው። እስቲ ይሄኛውን ሞክረውና ጀስት ለምሳሌ ያህል ማለት ነው። ሶ እንደዚህ አድርጋችሁ ባይ ዘ ዌይ እዚህ ጋር የምትጠቀሟቸው ነገሮች ሴቭ አያደርጋቸውም። ኔክስት ታይም ስትመጡ እንደዚሁ ነው ያወራችሁትን ነገር አታገኙትም። ግን ስቱዲዮ ላይ ግን ክሬት ያደረጋችሁ ነገሮች ልክ እንዳልኳችሁ ቅድም ሳይን አፕ አድርጋችሁ በኢሜይላችሁ ከገባችሁ ኦልሬዲ ሴቭድ አድርጋችሁ ነው ተደርጎ ነው የምታገኙት። እና ኤኒ ታይም ስትፈልጉ እዚህ ጋር ደግሞ ሰሌክት ኦል ሶርስስ ስፔሲፊክሊ ለምሳሌ ከዚህ ዩቲዩብ ቪዲዮ የተባለውን ነገር ከሆነ መስማት የፈለጋችሁት ሌላውን ታጠፉትና ይችን ብቻ ሰሌክት አድርጋችሁ እዚህ ጋር ዋን ሶርስ ሰሌክትድ ይላችኋል። ከዛ የምትፈልጉትን ነገር ትጠይቃላችሁ። ከዛች ከአንድ ሶርስ ብቻ ተጠቅሞ ሪዛልቱን ይሰጣችኋል ማለት ነው። ግን አሁን ለምሳሌ እዚህ ጋር አራቱን ሶርስ ተጠቅመን ስለሆነ እዚህ ጋር ማየት ትችላላችሁ። እዚህ ጋር ፎር ሶርስስ ይላል። ሁሉንም አራት ሶርስ ተጠቅመን ነው። ግን አንድ ሶርስም ሁለት ሶርስም እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። እና በጣም ብዙ ኖትቡክ ነው ያለኝ። ለምሳሌ እዚህ ጋር በየሳብጀክቱ አንዳንድ ኖትቡክ አለኝ። ኦል ፎር ፍሪ ነው። ይሄ ሁሉ ፎር ፍሪ ነው ባይ ዘ ዌይ። ሶ ሪሰርች ፕላን ማድረግበት አለኝ፣ ኮንተንት ክሬት ማድረግበት አለኝ። እዚህ ጋር የሆነ ሳብጀክት ነው ሰስተነብል ሶሳይቲ። አሁን እየወሰድኩ ያለሁት ፋርማ ሜዲካል ባዮ አካዳሚክ ራይቲንግ ሴኒስ ፋርማ ምናምን። አሁን እዚህ ጋር ብታዩ ብዙ ፖድካስቶች ናቸው ያሉኝ እና ጂም ስሰራ ጥናት ሲሰለቸኝ ምናምን አያችሁ እንደዚህ አይነት ፖድካስት አለ። እና በስልካችሁም ኖትቡክ ኤልኤም የሚል አፕሊኬሽን አለ። እሱን ዳውንሎድ አድርጋችሁ የስልኩ ላይ አክቹሊ ይሄ ክሬት ያደረጋችሁትን አብዛኛዎቹን ነገሮች አታገኟቸውም ኤክሰፕት ዘ ፖድካስቱን ግን ስልካችሁም አፕሊኬሽን አለ እሱ ላይ ለመጠየቅና ምናምን ትችላላችሁ። ግን እነዚህን ሪሶርሶች አታገኟቸውም ማለት ነው። ሶ ምንድነው እንትን የምትሉት ፖድካስቶቹን መስማት ነው የምትችሉት። እና ኢቨን ያላሳየኋችሁ እዚህ ጋር ማይንድ ማፕ የሚባልም አለ። ሶ ማይንድ ማፕም ደግሞ ቻርቶችን ይሰራላችኋል ማለት ነው። ሜን ኮንሰፕቶችን አውጥቶ ክላሲፋይ እያደረገ በቻርት ይሰራላችኋል። ሶ እዚህ ጋር ፖድካስታችን አልቋል። ሶ እንስማውና እንዴት እንደሆነ
ትገመግማላችሁ። Welcome back to the deep dive. Today, we are taking a shovel to the root causes of chronic fatigue and those, absolutely brutal 3 p.m. crashes. We're diving. Go on a tiny biological sit-in. They stop making energy, you feel foggy, you feel tired, and what do? You reach for more sugar. Exactly. You try to jumpstart them, and you just dig yourself deeper into the cycle. So my brain fog isn't a lack of coffee. It's just my cellular power plant. Problem. Look, you need to understand, all sugar is natural, right? It all comes from plants. በቃ ይሄንን ኩክ እያደረጋችሁ እየተንቀሳቀሳችሁ ወክ እያደረጋችሁ ምናምን በጣም አሪፍ ነው። ሶ የአማርኛውን ደግሞ ስኪሉን ለማሳየት ያህል የአማርኛውን አክቹሊ ፖድካስቱንም ባሳያችሁ ደስ ይለኝ ነበረ። እስቲ ኦዲዮ ሪቪው እናድርገውና በአማርኛ ክሬት እናድርገው። ቹዝ ላንጉዌጅ አምሃሪክ ፕሮናንሴሽኑ አንዳንድ ቃላትን ነው የሚያጣምመው እንጂ ኢትስ ሪሊ ጉድ አክቹሊ። ሶ እዚህ ጋር ደግሞ ለምሳሌ እንትን ያልኳችሁ ነው ቻርት ያልኳችሁ ማለት ነው። ሶ እዚህ ጋር ማይንድ ማፕ ነው አንብባችሁ ወይ ሰምራይዝ ለማድረግ ምናምን። አሁን እዚህ ጋር እንዲህ ስታደርጉት እያንዳንዱ ስር ያለውን ነገር ያሳያችኋል ማለት ነው። አያችሁ እዚህ ጋር እንዲህ ያደረጋችሁ ኦኬ በእያንዳንዱ ክላሲፋይ ሲደረግ ምን ይመስላል እያላችሁ እንትን ይላል። ሞር መጨረሻ ላይ ሳምራይዝ ለማድረግ ነውና እንደዚህ ያላችሁ እያንዳንዱ ኦኬ በእያንዳንዱ ሜን ቶፒክ ስር ምን አይነት ሀሳቦች ዲስከስ ተደርጓል የሚለውን ነገር ያሳያችኋል ማለት ነው። ሶ ዳውንሎድም ማድረግ ትችላላችሁ። አያችሁ ይሄንን እንትን ስትሉት ዳውንሎድ ማድረግ ትችላላችሁ እና ሴቭ አድርጋችሁ ፋይላችሁ ላይ ማስቀመጥ ትችላላችሁ። ኤንድ ሌላ ያለቀልን ነገር ምን አለ? ኦኬ አማርኛው እዚህ ጋር አለ። እዚህ ጋር ይኸውላችሁ እንደዚህ የግሉኮስ መጠን መጨመር ስፓይክ በሰውነታችን ላይ የሚያስከትለው ተጽዕኖ ቀላል መመሪያ መግቢያ በሰውነታችን ውስጥ በድብቅ የሚከናወነው ምንድን ነው? የሚሰማን ድካም ጣፋጭ ጥሩ ነው። ላይ ካያችሁታ ምንም አይከፋም። በቃ አማርኛውን በትክክል ትራንስሌት ያደርጋል። ሶ አንዳንድ ያው የተወሰነ ኢንአፕሮፕሪየት የሆኑ ቃላቶች ወይም ደግሞ የተወሰነ በኤቭሪዴይ በየቀን ለቀን የማንጠቀማቸው አማርኛ ቃላት ሊኖሩ ይችላሉ። ግን ከቻትጂፒቲ አንፃር ደፍነሊ ዌይ ቤተር ማለት ነው በጣም። ሶ ቪዲዮ እና የአማርኛ ፖድካስቱ ካለቀልን እሱን አሳይቻችሁ እንጨርሳለን ማለት ነው። ሶ እዚህ ጋር ቅድም ሰዓት ሲወስድ የነበረው አማርኛ ፖድካስት ደርሷል። ላሰማችሁ ስለፈለግኩ ነው። እሺ ብዙዎቻችን ጋር የሚታይ አንድ የጋራ ስሜት አለ። ጠዋት በቂ እንቅልፍ ተኝተን እነሳለን፣ ግን ከጥቂት ሰዓታት በኋላ የሆነ የድካም ስሜት ከምሳ በኋላ ቆይ ፍሩክቶስ ከፍራፍሬ የምናገኘው ስኳር፣ ይሄ እኮ ሁሌም ፍራፍሬ ጤናማ ነው ተብሎ አይደለም የሚነገረን? ይሄ ብዙ ሰው ለመቀበል የሚከብደው ሀሳብ ይመስለኛል። ልክ ነህ። ወደዚህ ጉዳይ በሰፊው እንመለስበታለን። ግን ሶስተኛውንና ዋነኛውን ችግር ልጥቀስ። እሱም የኢንሱሊን ምላሽ ነው። ቅድም እንዳልኩት የግሉኮዝ መጠን ሲጨምር አያችሁ አይደል? ይሄን ይመስላል። ያው የተወሰነ ዲያስፖራ የሚመስል ነገር አለው፣ ግን ስቲል ኢትስ ናይስ። እና ቅድም ታይም ሲወስድ የነበረው ሌላው ደግሞ ቪዲዮ ነው። ሶ ቪዲዮ ደግሞ እስቲ እንየው። Okay, let's dive into the surprising science behind your daily energy levels. You know that feeling, right? But the real cause? It's probably not what you're thinking. But yeah, the hidden culprit is often these things called glucose spikes. So what's a glucose spike? It's a huge surge. You feel so wiped out and hungry again right after eating. First, the fiber creates a shield, slowing down sugar absorption. ሶ ይሄን በሙሉ ከዚህ ሶርስ ብቻ ነው ክሬት ያደረገው ማለት ነው። ሌላ ደግሞ ላሳያችሁ የፈለግኩት እዚህ ጋር ደግሞ ፍላሽ ካርድ መጠቀም ትችላላችሁ ራሳችሁን ለመፈተን ማለት ነው። ሶ እዚህ ጋር ፍላሽ ካርድ ክሬት አድርጎልኛል። እሺ ላሳያችሁ። ያው እዚህ ጋር እንደዚህ ራሳችሁን ትጠይቃላችሁ። ከዛ ክሊክ ስታደርጉት መጨረሻ ላይ መልሱን ያሳያችኋል ማለት ነው።
ኔክስት እንደዚህ ያላችሁ ራሳችሁን መፈተን በደንብ በአክቲቭ ሪኮል እንድትለማመዱ ያደርጋችኋል ማለት ነው። ሌላው ኢቨን ፈተና ራሳችሁ መፈተን ትችላላችሁ። እዚህ ጋር ኩዊዝ ክሬት አድርግልኝ ብዬ ነበረ። ስለዚህ እዚህ ጋር እናያለን ማለት ነው። እና ኩዊዝ ያው እዚህ ጋር ፕሮምቱ ላይ ምርጫ ለምሳሌ 50% ምርጫ 20% ደረቅ ምናምን ብላንክ ምናምን እያልኩኝ ምን አይነት ጥያቄ እንደምፈልግ ስላስገባውለት ነው። እዚህ ጋር አሁን ምርጫ አለው ትመልሳላችሁ። ከዛ ኔክስት እያላችሁ ጥያቄያችሁን እንደዚህ ትሰራላችሁ ማለት ነው። ልክ ስትመልሱ ትክክል ነው ትክክል አይደለም ምናምን እያላችሁ ይመጣላችኋል። ደስ የሚለው ደግሞ ኢቭን ስትሳሳቱ ኤክስፕሌን ስትሉት ሰርች ያደርግላችኋል ከኮንተንታችሁ ውስጥ ለምን ይሄ መልስ ትክክል እንዳልሆነ ኤክስፕሌን ያደርግላችኋል ማለት ነው። ሶ ኢትስ ሪሊ ሄልፕፉል። ሶ ኖትቡክ ኤልኤም ነው። just try it. So anyway, definitely እስከዛሬ ተጠቅማችሁ ማታውቁት ከሆነ በጣም አሪፍ ነው። በጣም ነው ሪከመንድ ማደርጋችሁና ይሄንን ነገር እንዲያውቁ ለምትፈልጓቸው ሰዎች ይሄንን ቪዲዮ ሼር በማድረግ እና ደግሞ ሌሎች ቪዲዮዎች ደግሞ ልክ ስፖስት እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤል በተኗን በመጫን ላይክ በማድረግና ኮሜንት ላይ ደን ብላችሁ ኮሜንት በማድረግ እንድታበረታቱኝ እጠይቃቸዋለሁ በትህትና። ለማንኛውም ግን እስከ መጨረሻው ድረስ ስላያችሁኝ በጣም ነው የማመሰግነው። ሆፕፉሊ የሚጠቅማችሁን ነገር የተወሰነ ነገር አግኝታችሁበታል ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። አመሰግናለሁ። ባይ ባይ።